ሰዎች ሁሉ ሳራ ዊሊያምስን ቢያገኟት ኖሮ እሷ የእሳት ላይ ያለች ወይም የተቀጣጠለች የቤተ ክርስቲያን ሴት መገለጫ ናት ይሉ ነበር። መጽሐፍ ቅዱሷ ሁል ጊዜ ክፍት ነው። ማስታወሻዎቿ ሁል ጊዜ በቀለም የጎሉ ነበሩ እና የስልክ ጥሪ ድምጿ ጌታ ጌታ የሚል ነበር። በየእሁቡ ማስታወሻ ደብተሯን ይዛ አይኖቿን በፓስተር ኤቭሊን ሙር ላይ አፍጥጣ በዓለም ላይ ከሁሉ በላይ የምታደንቃት ሴት በሁለተኛው ረድፍ ትቀመጥ ነበር። ፓስተር ኤቭሊን ውብ፣ በራስ መተማመን ያላት፣ ድምጿ እንደ ማር እና ትንሽ ጎርነን ያለ እና ስለ ራስ መግዛት መስበክ የምትችልና ሁሉንም እንኳን ንስሐ እንዲገቡ ማድረግ ትችል ነበር። ሳራ እሷን ትወዳት ነበር። ለሁሉም ሰው ስለዚያች ሴት ስትናገርም ስለ እግዚአብሔር ብቻ አትናገርም። እሱን ታበረዋለች፣ ትገልጠዋለች፣ ትላለች። ስለዚህ ሁሉንም ነገር ተመስታ ነበር የምትከተላት። ንግግሯን፣ አረማመዷን፣ አልፎ ተርፎም ሃሌሉያ የምትልበትን መንገድ ጭምር። ለሳራ ኤቭሊን ፓስተር ብቻ አልነበረችም። ቅድስና ዘመናዊ ሊሆን እንደሚችልና አሁንም ድረስ በቅድስና መኖር እንደሚቻል ማረጋገጫ ነበረች። ነገር ግን በአንድ ቀዝቃዛ እሁድ ያ ብርሃን ደበዘዘ። አንድ የቤተ ክርስቲያን አባል ወደ መዘምራን መድረክ በፍጥነት ገባ። ከተማውን የሚያናውጥ ዜና ተናገረ። ፓስተር ኤቭሊን ከሌላ ሰው ጋር ታይታለች። በዚህን ጊዜም ሳራ መተንፈስ መቋረጥ፣ ድንጋጤ፣ አለማመን ወደቀባት። በአንድ ወቅት ስለ እሳትና ንጽሕና የሰበከችው ሴት ቅሌት ውስጥ ተገኘች። የሳራ መዝሙር ከእጇ ላይ ወደቀ። አይሆንም፣ አይሆንም፣ እውነት ሊሆን አይችልም። ግን እውነት ነው። ማኅበራዊ ሚዲያ አልዋሸም። ፎቶዎች፣ ጽሑፎች፣ አስተያየቶች። በማታ ፕሮግራም ሰዓት ከጉባኤ ውስጥ ግማሹ የምርመራ ጋዜጠኞች ሆኖ ነበር። ሳራ በዚያ ምሽት አልበላችም። ዓለሟ በምትወዳት አማካይዋ ዙሪያ የተገነባው ድንገት ተሰነጠቀ። እሷ ከወደቀች ቻነች፣ ታዲያ የኔ መሞከር ምን ፋይዳ አለው ብላ አሰበች። ሳራ በአንድ ሌሊት አልወደቀችም። በትንሽ ስምምነቶች ተጀመረ። አንድ የጸሎት መዝለል፣ አንዴ የህሊና ወቀሳን ችላ ማለት እና ከዚያም ቀስ በቀስ በአንድ ወቅት በመንፈሷ ውስጥ የሚነድ የነበረው እሳት መደብዘዝ ጀመረ። ከአዳዲስ ጓደኞች ጋር መዋል ጀመረች። ቅድስናን የሚሳለቁበትን ኃጢአትንም ነፃነት ከሚሉ ሰዎች ጋር። መጀመሪያ ላይ ለብቻዋ ላለመሆን አብረዋቸው ትሄድ ነበር። ግን ብዙም ሳይቆይ ቀጣዩን መውጫ የምትጠቁመው እሷ ሆነች። ከዚያ ተባባሰ። ክለቦች፣ ግቢያዎች፣ በተሰጥኦም የሚያጠፋ ሙዚቃ የተሞሉ የሌሊት ሰዓታት። ወንዶችን ማሽኮርመም ጨዋታ ሆነ። መዋሸት ቀላል ሆነ። በአንድ ወቅት እንደ ሰይፍ ስላታም የነበረው ህሊናዋ እንደ አሮጌ ምላጭ ዱልዱም ሆነ። በአንድ ወቅት በኃጢአት የምትነቀነቀችው ልጅ አሁን ቀለል ታደርግበታለች። ጸሎት እግዳ ሆነባት። መጽሐፍ ቅዱሷን አልነካችም። እናም በመጣ ጸጥታ ውስጥ ከእግዚአብሔር ጋር የነበራት መንፈሳዊ ኅብረት ደበዘዘ፣ እንደ ማዕበል በሚጠፋ ስመልቅ። ባዶነት፣ ደስታ ማጣት፣ እረፍት ማጣት፣ በጸጸት መረባሸት ሰማት። ሳቅ ብላ ልታርቀው ሞከረች። ሰላም ጠፋ። ዓላማ ደበዘዘ። ሌሊቶቿ በጩኸት የተሞሉ ነበር፣ ግን ነፍሷ በጸጥታ ስቃይ ትጮህ ነበር። መንፈሳዊ ልቧ እየተነከከ ነበር። በአንድ ወቅት በአምልኮ የሚሰበር ያው ልብ አሁን ቀዝቃዛ ሆኖ ተሰማት። በአንድ ወቅት በጣም ቅርብ መስሎ የተሰማው የእግዚአብሔር መገኘት አሁን ደራሽ አልሆነ መስላት። መንፈስ ቅዱስ በሹክሹክታ ሲናገር ወይም ዳልማ እንደ ውስጥ ሲገባ መለየት አልቻለችም። ከዚያም መዘገዞች መጡ። ግንኙነቶች ፈራረሱ። ጤንነቷ አሽጎልጓለ። ዕድሎች በሚስጥራዊ ሁኔታ ጠፉ። እንቅልፍ እንኳን ጦርነት ሆነ። ቅጀቶች፣ ድምጾች፣ ጥላዎች። የዕለት ተዕለት ጦርነት ነበር። በአንድ ምሽት ሌላ ረዥም ቀን መልካም መሰል መታየት ከሞከረች በኋላ ሳራ በጉልበቷ ተነበረከች። እንበሯ ትራሷን ሲያረጥብ ተናገረች። አምላኬ ሆይ መቼ ነው ጠፋሁኝ ያለች። ሁሉንም ተናገረች። ትዕቢቱን፣ ኃጢአቱን፣ ማስመሰሉን። ልቧ በዚህ ጊዜ በእውነት እንደገና ተሰበረ። እናም በዚያ ጥሬ ንስሐ ቅዝመት ሆነ ነገር ተከሰተ። በክፍሏ ውስጥ ያለው አየር ተለወጠ። ሰዓቱ መመታት አቆመ። ታላቅ ጸጥታ ቦታውን ሞላ እና መንፈሷ ወደ ተፈጥሯዊ ዓለም ውስጥ ተሳበ። ሳራ አይኖቿን ከፈተች፣ ግን በክፍሏ አልነበረችም። ከፊቷ ፊት ሰፊው የጽሆን ጩርመት ተዘርጋ። የሚያሳውር ብርሃን ግን ሰላማዊ። ውለቱ ከመስታወት ነበር። የእያንዳንዱን እንባ፣ የእያንዳንዱን ምስጢር የሚያንጸበጽብ ኃያል፣ ክቡር፣ አስፈሪ። ጉልበቶቿ ተንተከተኩ። ልቧ ፍጥነት ይማታ ነበር። ሳራ በጉልበቷ ተነበረከች። አምላኬ ሆይ ምን እየሆነ ነው አለች። ከዚያም አንድ ድምፅ መጣ፣ ጥልቅ፣ ኃይለኛ፣ እንደ ብዙ ውሃዎች ለዘላለም ሲጮህ። ሳራ ዊሊያምስ። መላ ህልውናዋ ተንቀጠቀጠ። በአንድ ወቅት በእኔ እሳት ተቃጥለሽ ነበር። ጸሎቶችን ትመሪ ነበር፣ ምስጋናዎችን ትዘምሪ ነበር። ግን ሰው ሲወድቅ እምነትሽም ወደቀ። ዓይንሽን ከኔ ላይ አንስተሽ በሰው ላይ አሰርሽ። እሷ አለቀሰች። ጌታ ሆይ ተጎድቼ ነበር። የሕይወቷ ጥይነቶች ብልጭ ድርግም አሉ። አምልኮ፣ ጸሎት፣ እሳት። ከዚያም በጨለማ ቦታዎች ውስጥ ሳቅ፣ ቀስ ብሎ መራቅ። እስከ መጨረሻ የሚጸና እርሱ ይድናል ብዬ አልተናገርኩምን? መንፈሴን ከመከተል ይልቅ አራያሽን ተከተልሽ። በጉልበቷም ወደቀች። እምባዋ ይፈስ ነበር። ጌታ ሆይ አለማወቅ ነበር፣ በጣም ይቅርታ። ታዲያ በተሳሳተ መንገድ ታምናሻል።
እኔን ተከተሉኝ እንጂ ሰውን አይደለም ብዬ አልተናገርኩምን? የሌላ ሰው ውድቀት አለመታዘዝሽ ምክንያት እንዲሆን ፈቀድሽ። ዙፋኑ በመብረቅ ብልጭ አለ። በአንድ ወቅት ያመኑ ግን አሁን የጠፉ በሚሊዮን የሚቆጠሩ ሰዎችን አየች። እግዚአብሔርን ስለጠሉ ሳይሆን አዳኛቸውን ከመውደድ ይልቅ አራያዎቻቸውን ስለወደዱ። ልጄ፣ ዳኛው በቀስታ አቋረጠ። በሰው የሚታመን የተረገመ ነው ተብሎ አልተጻፈምን? አንቺ እኔን ከመያዝ ይልቅ እሷን መልካ አደረግሻት። ሰውነቷ ተንቀጠቀጠ። ጌታ ሆይ እባክህ ሌላ ዕድል ስጠኝ ስትል ተናገረች። ሰዎችን አጥቻለሁ፣ ዓላማዬን አጥቻለሁ፣ ግን አንተን እንዳላይ አታድርገኝ። ከዚያም አንድ እጅ ትከሻዋን ነካ። ሳራ እርሱ አለ፣ ምክንያቱም ይገባሻል ብዬ ሳይሆን ስለምወድሽ ነው። ብርሃኑ ደመቀ፣ ልክ እንደ እሳት በዙሪያዋን ተከለላት። እናም በዚያው ቅጽበት መጽናናትን ሰጣት። ተመለሺ፣ ዓይንሽን በእኔ ላይ አድርጊ፣ እርሱም የእምነታችሁ ጀማሪና ፈጻሚ ነው። ሌሎችን አስጠነቅቂ፣ ኢየሱስን ብቻ እንዲመለከቱ ንገሪያቸው። እናም ልክ እንደዛ ሳራ ነቃች። እምባ ትራሷን ሸፈነው። የንጋት ብርሃን በመጋረጫዎቿ ውስጥ ገባ፣ ልክ እንደ ምሕረት ለስላስና ወርቃማ። እንደገና መጽሐፍ ቅዱሷን አነሳች። እየተንቀጠቀጠች ግን ሕያው ነበረ። እሳቷ ተመልሶ ነበር፣ ዓላማዋም ተመልሷን። በዚያ እሁድ ወደ ቤተ ክርስቲያን ተመለሰች። በአንድ ወቅት ትርካው የነበረውን መቀመጫ በዚህ ጊዜ እንደ ኤቨሊን ተከታይ ሳይሆን እንደ እግዚአብሔር ልጅ ሞላችሁ። በኋላ በዚያ ቀን አሁን በሰጋ ተዋርዳ በጨለማ የምትኖረውን ፓስተር ኤቨሊን አብረው ጸለዩ። ሁለት የተሰበሩ ልቦች በአንድ ምሕረት ተፈወሱ። እናም ስትሄድ ፈገግ አለች። የውሸት የኢንስታግራም ፈገጋ ሳይሆን በእውነት የታተበ ንጹሕ ፈገጋ። ካሁን በኋላ ጣዖታት የሉም፣ የሰውም ቢሆን ብላ በሹክሽታ ተናገረች። ውድ ወዳጆቼ፣ ይህ ታሪክ በህላጅና ውስጥ ማንም ሰው የእግዚአብሔርን ቦታ መተካት እንዳለበት ያሳስበናል። አራያዎች ሊያነሱን ይችላሉ፣ ግን ክርስቶስ ብቻ ሊመራን ይገባል። እነሱ ሲወድቁ ጸንተህ ቁም፣ ሲራቁ ወደ ቃሉ ቅረብ። የማንም ሰው ስህተት ከፈጣሪህ እንዳይለይህ አስብ። እግዚአብሔር ሰዎችን እንድትከተል አልነገረህም፣ እኔን ተከተሉኝ ብሏል። አራያህም የሰው ልጅ ነው። እነሱ ሲወድቁ ከእግዚአብሔር አትሽሽ፣ ወደ እርሱ ሩጥ። እንጸልይ። የሰማይ አባታችን፣ አንተ ብቻ ፍጹም መሆንህን ስላስታወስከን እናመሰግናለን። በብስጭት ወይም ክህደት የቆዳለን ልቦችን ሁሉ ፈውስ። ዓይኖቻችንን በሰዎች ሳይሆን በኢየሱስ ላይ እንድናድርግ ርዳን። ሌሎች ሲወድቁ እኛ በትሕትና በእምነት እና በፍቅር እንድንቆም ርዳን። በኢየሱስ ስም አሜን። ይህ ታሪክ ከባረካችሁ በእግዚአብሔር ጋር ያላችሁን ጉዞ ማን እየነካው እንደሆነ ለማሰብ 1 ደቂቃ ተከተሙ። በፍጹም አራያ የሆነው በኢየሱስ ላይ ዓይንህን ለማድረግ ቲዜው ነው። ከመሄድህ በፊት እምነትህን የሚያጠነክሩ ጨማሪ አናቃሽ የክርስቲያን ታሪኮች ለማግኘት ላይክ፣ ሼር እና ሰብስክራይብ ማድረግን አትርሱ። ተባረካችሁ ሁኑ፣ ጸንታችሁ ኑሩ። እናም አስተውሉ፣ ሰማይ እየተመለከታችሁ ነው።